ግዕዝና አረበኛ አራባና ቆቦ እነዚህ ግዕዝን በግድ የመጫን አካሄድን እየገፉ ያሉ አካላት በግዕዝ ፈንታ አረበኛ ወይም ኦሮሞኛ ቢሆን ኑሮ ክልሉ ያቀረበው አረበኛ ወይም ኦሮሞኛ ቢሆን ክልሉ ያቀረበው ከምሁር እስከ መሐይም ከአለቃ እስከ ምንዝር ከከተማ እስከ ጫካ ቀሳውስት ሳይቀሩ ነበር ዘመቻ የሚከፍቱት። ልጆቻችሁ የቤተ ክርስቲያናችንን ቋንቋ ካልተማሩ ብሎ በዚህ መጠን እልህ መጋባት ራሱ ማሰብ ቢችሉ የሚያሳፍር ነገር ነው። ደግሞም በሌላ ክልል አረበኛ እየተሰጠ አይደለም ወይ ይላሉ። ግዕዝና አረበኛ የሚነጻጸሩ ነገሮች አይደሉም እኮ። አረበኛ ግማሽ ቢሊየን አቅራቢያ ተናጋሪ ያለው ህያው ቋንቋ ነው። ግዕዝ በተገጠመለት የቤተ ክርስቲያን ማሽን ነው እየተነፈሰ ያለው። ማሽኑ ቢነሳ እስትንፋሱ ይቋረጣል። አረበኛ ከሙስሊሞች ባሻገር በሚሊዮን የሚቆጠሩ ክርስቲያኖችም ይናገሩታል። ግዕዝ እንዲህ ህዝብ የክርስቲያኖች ነው መባል እንኳ ይበዛበታል። በቤተ ክርስቲያን ቅጽር ግቢ የተገደበ ነው። አረበኛ በሚሊዮን ለሚቆጠሩ ወገኖች የእንጀራ ሰበብ ነው። ሐቅ ነው ወላሂ። እንደውም አረበኛ ነበር መሰጠት ያለበት። ምክንያቱም ለግርድና አረብ ሀገር ነው የኢትዮጵያ ማህበረሰብ ወይም ደግሞ የኢትዮጵያ ወጣት እየጎረፈ ያለው የእንጀራ ሰበብ ነው። በአረብ ሀገራት ኢትዮጵያ ውስጥ ባሉ የአረብ ሀገራት ኤምባሲዎች ውስጥ ዓለም አቀፍ ተቋማት ውስጥ ወደ ኢትዮጵያ ከሚመጡ አረቦች ጋር ተያይዞ ለብዙዎች እንጀራ ያመጣል። ግዕዝስ ክርስቲያኑስ ያስቀድስበታል? እስኪ አንድ ሙስሊም በግዕዝ ቢመረቅ ምንድነው የሚሰራበት እና ምን ሊያተርፍበት ነው ልጆቻችን የሚደክሙበት? አረበኛ በዓለም አቀፍ መድረኮች ላይ የሀገርን ጥቅም ለማስከበር ያገለግላል። በርካታ ኢትዮጵያውያን በግድቡ ጉዳይ በዓለም አቀፍ ሚዲያዎች ላይ ሲፋለሙበት ነበረ። በመንግስት ደረጃ በውጭ ጉዳይ ሚኒስቴር፣ በመገናኛ ብዙሃን፣ በጋዜጣ ለምሳሌ አልዓለም አረበኛ ቦታ የተሰጠው ከሌሎች አገሮች ጋር ተያይዞ የቋንቋ አስፈላጊነት ስለታመነበት ነው። ግዕዝስ ለየትኛው የዲፕሎማሲ ስራ ነው የሚያገለግለው? ለምንም። የግዕዝ ብቸኛ ፋይዳው ለቤተ ክርስቲያን አገልግሎት ነው። ይህ ደግሞ ሙስሊሞችን የሚመለከት አይደለም። አንዳንድ ጥንታዊ ድርሳናትን ለሚያጠኑ አካላት ነው። ይህም ጥቂት የደላቸው የሚገቡበት ነው። ከዚህ ውጭ አንዳች የተቀበረ ሳይንስና የሀገር ችግር ፈች ቀመር ያለበት የምታስመስሉትን ነገር የእውነት እያመናችሁበት ከሆነ እናንተ እደጉበት። እኛ በግዕዝ በኩል የሚገኘው ስልጣኔ ይቅርብን። እንዲያውም የሙስሊሙ ልጅ ግዕዝ አለመማሩ ለእናንተ ጥሩ ነው። ስኬታችሁን አይጋፋም። የግድ የቤተ ክርስቲያናችሁን ቋንቋ ካልተማራችሁ ብሎ ቡራ ከረዩ ማለት ግን ነውር ነው፣ እየታፈረ ይላል ኢብኑ ሙነወር ማለት ነው። ሁሉም ይሄን ነገር ሊያወግዘው ይገባል። ቋንቋው አይደለም ችግሩ፣ ምንም ፋይዳ የለውም። በቃ ምንም ፋይዳ የለውም። ከሰጡን ካስተማሩን ከአንደኛ ክፍል ጀምረው ሃይማኖታዊ አርገው ሳያውት ለአረብ ሀገር ግርድና ሲባል አረበኛ ቋንቋ ሊሰጥ ይገባል። ይህን ሲባል ሃይማኖታዊ ነው ሙስሊሞች ለእንትን ለማለት ለማስፋፋት ነው ተብሎ እንደሚታሰብበት እንኳን በድንቁርና ያለ ማህበረሰብን አይደለም ምሁራን ራሱ ሊቀበለው በጣም ነው የሚከብደው። ነገር ግን ሐቂቃው እንደዛ ነው። አረብ ሀገር ለግርድና እየጎረፈ ያለው አረብ ሀገር ነው፣ አረብ ሀገራት ነው ለግርድና ወጣቱ እየጎረፈ ያለው ማለት ነው።
ሲዊሲ ለማሰራት ስንት ብር እየከፈለ እንደሆነ ይታወቃል። በትምህርት ቤት ተምሮ ከመጣ ግን ራሱንም አሰሪዎቹንም የሚጠቀምበት ብዙ ነው፣ ሰፊ ነው። እንዲሁም ደግሞ ከግርድና ባሻገር ባይናችን በብረቱ እያየነው ያለነው ስለ ግድቡ እየተፋለሙ ያሉት አረበኛ የሚችሉ ናቸው። ማን ነው በአማርኛ ነው እንዴ የሚፋለሙት? አረቦች ጋር ወይም ደግሞ መስሪዎች ጋር እየተመላለሱ ያሉት የተወሰኑ በጣት የሚቆጠሩ ሰዎች እኮ ናቸው። ስለዚህ አረበኛ ይሰጥ። አንዳንድ አካላቶችም ኦሮሞኛ ሊሰጥ ይገባል። በተለይ ወሎ ላይ አብዛኛው የኦሮሞኛ ቋንቋ የሚናገርበት ሰፊ ማህበረሰብ ስላለ ኦሮሞኛ መሰጠት አለበት የሚሉ አስተያየቶችን አይቻለሁኝ። እኔ በዚህ አጀንዳ ላይ ነው ፌስቡክ ላይ እየተመለከትኩ ያለሁትና ይሰጥ። ጠማማ ትውልድ ካልሆነ በቀር ኦሮሞኛም አልቀበልም አይልም። ጠማማ ደደም ሀይም ካልሆነ በቀር ኦሮሞኛ የሚሰጥ፣ ስልጠኛ የሚሰጥ፣ ውራጌኛ የሚሰጥ የሀገራችን ላይ እየተነገረበት ያለ ቋንቋ አገልግሎት ላይ እያዋለ ያለ ቋንቋ አፋረኛ አለ። ስንት ቋንቋ አለ። ከጎረቤት ሀገራት ከጎረቤት ክልል ጋር ልንግባባበት አገወኛ አለ። በተለይ ለወሎ አፋር ነው የሚቀርበው። አፋረኛ ትምህርት ይሰጥ። ኦሮሞኛ ነው፣ ኦሮሞ ቅርብ ነው፣ ኦሮሞኛ ይሰጥ። ከሚሴ ቅርብ ነው፣ እዛው ደጃፍ ላይ ልንግባባ አይደለም በፍጹም ልንሰማማ አንችልም። በተለይ ወደ ሰሜን ወሎ ያለ ነው ማለት ነው። ወደ ደቡብ ወሎ አላውቅም፣ ለደሴ ቅርብ ስለሆነ ይሰጥ። ኦሮሞኛ አፋረኛ ይሰጥ። ትግረኛ የሚቀርባን ትግረኛ ይሰጥ። ስንት ቋንቋ አለ። አገወኛ አለ። ሌላ ደግሞ ምን ነበረ? ብዙ ቋንቋዎች አሉ ወሎ ውስጥ ራሱ እኔ ራሱ በስም ማላውቃቸው ሀቂቃ ነው ማለት ነው። በዚሁ በእንትኑ የተነሳ ነው ብዙዎችን ያወቅኳቸውና የተዋወቅኳቸው የሰማኋቸው ማለት ነው። የእውነቴን ነው የምላችሁ። እኔ ብዙ ቋንቋዎች እንዳሉ ራሱ ያልሰማኋቸው ማለት ነው። አንድ ጽሑፍ ላንብብላችሁ። አማራ ክልል ውስጥ ግዕዘኛ የሚናገር ህዝብ የለም። ይልቅ ኦሮሞኛ፣ አርጎበኛ፣ አገውኛ፣ ከምጠኛ አሁን እነዚህን ሰምቻቸውም አላውቃቸውም የት አካባቢ እንኳን እንደሆኑ ማለት ነው። ቅማንተኛ ወዘተ የሚናገር ህዝብ ግን አለ። ለዚህ ለህዝብ መስተጋብር ከታሰበ እና አስፈላጊ ከሆነ እነዚህን ቋንቋዎች ማስተማር ይበልጣል ይላል። ግዕዝ ኦርቶዶክስ ምንድነው የሚለው? ሌላ ነገር ነው የሚለው አልኩላል። እንደዛ ነው የሚለው ማለት ነው። እና በቃ ይማሩ፣ እነሱ ይማሩ። ባሳለፍነው ጽሑፍ ላይ እናንተ ተምራችሁ እንደውም ሙስሊሙ ባለመማሩ ጥቅሙን እናንተ ታገኛላችሁ እንዳለው ኡስታዝ ምነወር ማለት ነው። በቃ ተማሩ፣ እናንተ ተጠቀሙበት። እናንተ ዲፕሎማ ወይም ዲግሪ ያዙበት። እኛ ይቅርብን፣ ይለፈን። መብታችን እኮ ነው። እኛ የአረብ ሀገር ገረዶች ነን። ለኛ ለህዝብ ካዘናችሁና ካሰባችሁ በአንድ ድምፅ አረበኛ እንማር። አይ እንደዛ አይሆንም አረበኛ የሙስሊሞች ነው ብላችሁ ደግሞ ከተደናቆራችሁ ማለት ነው በቃ ኦሮሞኛ፣ አፋረኛ፣ ትግረኛ፣ አገወኛ፣ ከምጠኛ፣ አገወኛ ምንድን ነው የሚባለው? እንደዛ አይነቶቹን እንማር፣ ያንን እንማር። ሲጀመር ለህዝብና ለሀገር የሚበጅ ነገር የሚያስባለ እንደው አንድ ሰው ሁለት ሰው አለ ብላችሁ ታስባላችሁ? ደግሞ ከሚያናደኝ ከሚያቃጥለኝ ነገር ማለት ነው ምድረ ደንቆሮዎች ማለት ነው። እናንተ መጤዎች ወደ ሀገራችሁ ተመለሱ፣ ወደ ሀገራችሁ ተመለሱ፣ ወደ አረብ ሀገር ተመለሱ። እኛ እኮ መጤ አይደለንም። የዛሬ 1400 ዓመት የተቀበልናቸው ሙስሊሞች የመካ ሙስሊሞች እኛም ተቀባዮች ነን። እኛም እንግዲያ ተቀባይ ነን። ከዛ መጥተን ከመካ መጥተው ተራብተው የወለዱን ሳይሆኑ እኛ ተቀበለናቸው ያስተናገርናቸው ነን እንጂ እኛ ከነሱ የቀረን አይደለንም። ስለዚህ አንዲስ ሌላኛው አገረኛ ሌላኛው የእናት ልጅ ሌላኛው ደግሞ ምንድነው የእንጀራ እናት አይሆን ምንድነው የሚባለው? የእንጀራ ልጅ ነው። እንደዛ የለም
ይሄ ድንቁርናችሁ ነው። አገር እንዲያታድግ የምትፈልጉ ደንቋቁርቶች ናችሁ። ማንም አይሰማችሁም፣ ማንም አይቀበላችሁም። እንደ ደነቆራችሁ ተቀሯታላችሁ ማለት ነው። እኛ ኢትዮጵያውያን ነን። ትናንትና የነበሩ ሙስሊሞችን የተቀበልን አረቦችን ተቀብለን ያስተናገድን ኩሩ ኢትዮጵያውያን ነን። አትደናቆሩ። ስለዚህ ግዕዛችሁንም ተማሩ። ሲፈልጉ ዲግሪያችሁን ያዙበት፣ ስትፈልጉ ሲህር ስሩበት፣ ስትፈልጉ እንደፈለጋችሁ ተጠቀሙበት። እኛ ይቅርብን ጥቅሙ። ሰምታችኋል።